እናንተ ያመናችሁ ሆይ ወደ ሶላት በቆማችሁ ወይንም ለመቆም ባሰባችሁ ጊዜ ፊቶቻችሁን እጆቻችሁንም እስከ ክርኖች ይጠቡ፣ ራሶቻችሁንም በውሃ አብሱ፣ እግሮቻችሁንም እስከ ቁርጭምጭሚቶች ይጠቡ። ሱረቱል ማኢዳ 6 ያለ ውዱ ሶላት ያለ ንያ ውዱ የለም። ንያ ደግሞ ኢኽላስ ከሌለው ዋጋ የለውም። ኢኽላስ ቦታዋ ልቦና ውስጥ እንጂ ሚላስ ላይ አይደለም። ቢስሚላህ ውዱ ሲጀምሩ ቢስሚላህ ማለት በሸሪዓ የተደነገገ ነው። ውዱ የምንጀምረው በቢስሚላህ ነው። ከዚያም የሚመች ከሆነ አፋችንን ለማጽዳት መፋቂያ እንጠቀማለን። ከጣቶቻችን ጫፍ ጀምረን እስከ እጃችን አንጓ ድረስ መዳፋችንን 3 ጊዜ እናጥባለን። የእጃችንን አንጓ ጨምሮ ሁለቱንም መዳፋችንን በተከታታይ 3 ጊዜ እናጥባለን። መዳፋችንን ስናጥብ የምንጀምረው 3 ጊዜ የቀኝ እጃችንን በማጠብ ሲሆን ከዚያም አስከትለን 3 ጊዜ የግራ እጃችንን እናጥባለን። ልክ የቀኝ መዳፍ እጃችንን ከዚያም የግራ መዳፍ እጃችንን ድጋሜ የቀኝ መዳፍ እጃችንን ከዚያም የግራ መዳፍ እጃችንን እያደረግን ከዚያም ወደ ማጉመጥመጥና መስረነቅ እናመራለን። ማጉመጥመጥ ማለት ውሃውን አፋችን ውስጥ አድርገን በደንብ ካንቀሳቀስን በኋላ ውሃውን ማጥፋት ነው። መስረነቅ ማለት ደግሞ ውሃውን ወደ አፍንጫ ውስጥ በአየሩ እየሳቡ ካስገቡ በኋላ በግራ እጅ በመናፈጥ መልኩ መልሶ ከአፍንጫ ማስወጣት ነው። ሁለቱንም ስናደርግ ጾመኛ ወይንም ስጋት የሚፈጥርብን ከሆነ በቀር ካልሆነ በቀር ውሃውን በደንብ ወደ ውስጥ መሳብ የሚበረታታ ነው። ማጉመጥመጥና መስረነቅ በሁለት መልኩ ይከናወናል። አልወስሉ ወይንም በማቆራኘት የምንለው አይነት አንድ ፍኝ ውሃ ይዘን ግማሹን ለማጉመጥመጥ ግማሹን ደግሞ ለመስረነቅ የምንጠቀምበት ሲሆን በአፋችን ውስጥ ያለውን ውሃ በደንብ እናንቀሳቅሰዋለን። ከዚያም ወደ ውጭ እናስወጣለን። ከዚያም ወደ አፍንጫችን የሳብነውን ውሃ በግራ እጃችን እናስወጣለን። ይህንንም 3 ጊዜ በ3 እፍኝ ውሃ እናከናውናለን። አልፈስሉ ወይንም በማለያየት የምንለው አይነት ደግሞ ለማጉመጥመጥ ራሱን የቻለ እፍኝ ለአፍንጫም ራሱን የቻለ እፍኝ ውሃ መጠቀም ሲሆን ይኸውም እፍኝ ውሃ ይዘን ሙሉ በሙሉ ወደ አፋችን አስገብተን በአፋችን እናጉመጠሙጣለን። ሙሉ ውሃ ወደ አፋችን አስገብተን በአፋችን ውስጥ ያለውን ውሃ በደንብ እናወዛውዛለን። ከዚያም እንተፋዋለን። ከማጉመጥመጥና ከመስረነቅ በኋላ ፊትን ማጠብ ይከተላል። የፊት ድንበሩ ቁመት ወይንም ርዝመት ከተለመደው ጸጉር ከሚጀምርበት ግንባር እስከ አጋጭ ጠርዝ ድረስ ሲሆን የጎን ስፋቱ ደግሞ በሁለቱ ጆሮዎች መካከል ነው። በፊት ላይ የሚገኝን ጸጉር ሁሉ ማለትም ጺም፣ ቀድሞ ቀመስ፣ ቅንድብ፣ ሽፋሽፍት እና ከታችኛው አጋጭ ስር ያለውን ጸጉር ሁሉ ማጠብም ግዴታ ነው። ፊትን ለማጠብ ሁለቱም ዘዴዎች መጠቀም ይቻላል። የመጀመሪያው 2 እጃችንን ውሃ እንዘግናለን። ከዚያም በውሃው ፊታችንን ከተለመደው የጸጉር መብቀል ከሚጀምርበት እስከ ታችኛው አጋጭ ጠርዝ ድረስ ወደ ጎንም ከጆሮ እስከ ጆሮ ድረስ እናጥብበታለን። ጺሙ ብዙ ከሆነ በየስሩ ውሃ ማስገባትና ፈልፍሎ ማጠቡ የሚበረታታ ነው። ይህንንም 3 ጊዜ ብናደርግ የተሟላ ይሆናል። 2 ጊዜ ማድረግም ይቻላል። ቢያንስ 1 ጊዜ ማድረጉ ግን ግዴታ ነው። የውዱ አካላትን ቅደም ተከተል መጠበቅ ግዴታ ነው። አከታትሎ ማድረጉም እንዲሁ ግዴታ ነው። በአንደኛው ቦታ ሌላኛውን ማስቀደም የለብንም። ከአንዱ የውዱ አካል ወደ ሌላኛው ስንሸጋገርም መዘግየት የለብንም። ፊታችንን ካጠብን በኋላ 2 እጆቻችንን ወደ ማጠብ እንሸጋገራለን። መታጠቡ ግዴታ የሆነው የእጃችን ክፍል ከጣታችን ጫፍ እስከ ክርን ድረስ ነው። ክርንንም ጨምሮ ማጠብ ነው። የቀኝ እጃችንን መዳፍ ከጣታችን ጫፍ ጀምሮ እናጥበዋለን።
የሁለቱ እጆቻችን ጣቶች በመቆላለፍ ፈልፍለን እናጥባቸዋለን። ከዚያም ውሃውን እስከ ክርን እናዳርሰዋለን። ከዚያም ወደ ግራ እጃችን በማሸጋገርም የግራ እጃችንን መዳፍ ከጣታችን ጫፍ ጀምሮ የሁለት እጆቻችን ጣቶችንም በመቆላለፍ ፈልፍለን እናጥባቸዋለን። ውሃውንም እስከ ክርን እናዳርሰዋለን። ራሳችንን ወደ ማበስ እንሸጋገራለን። እጆቻችን እንደ አዲስ ውሃ በመዝገን እናረጥባቸዋለን። ከዚያም እነዚያ ያረጠብናቸው እጆቻችንን ከግንባራችን ጀምረን እስከ ማጅራታችን ድረስ እንዳብሳቸዋለን። ከዚያም ወደ ተነሳንበት ቦታ እንመልሳቸዋለን። ራስን ለማበስ በምናደርገው ድንበር በኩል በራስ በራ እና ጸጉር ባለው ሰው መካከል ልዩነት የለም። ከዚያም ራሳችንን ካበስንበት በተቀረው ውሃ ሁለት ጆሮዎቻችንን እናብስበታለን። ይህንን የምናደርገው አንድ ጊዜ ብቻ ነው። ጆሮዎቻችንን የማበስ አኳኋኑም ጠቋሚ ጣትን በጆሮ ቀዳዳ ውስጥ ካስገቡ በኋላ በዛው የውስጡን ክፍል በማሸት በአውራ ጣት ደግሞ የጆሮውን የላይኛው ክፍል በማበስ በዚህም የጆሮዎቻችንን ላይኛውንም ውስጠኛውንም ክፍል አበስን ማለት ነው። ከዚያም ሁለት እግሮችን ወደ ማጠብ እንሸጋገራለን። ማጠቡ ግዴታ የሚሆነው የእግራችን ክፍል ከእግሮቻችን ጣቶች ጫፍ እስከ ቁርጭምጭሚት ድረስ ነው። ቁርጭምጭሚቶችንም ማጠብ ግዴታ ነው። أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ውዱ ካጠናቀቁ በኋላ ዱዓና ዝክሪ ማለት የሚበረታታ ሱና ነው። ከፍ ብሎ የተጠቀሰውን ካለ በኋላ ተከታዩን ቢጨምርም ይበልጥ የሚበረታታ ሱና ነው። اللهم اجعلني من التوابين واجعلني من المتطهرين ወይም سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك